ንኢ ማርያም ስትባል በጸሎታችን ንኢ ማርያም ብለን ስንጸልይ ውዳሴ ማርያም፣ ቅዳሴ ማርያም፣ አንቀጸ ብርሃን፣ የወዲስ ጓ መላእክት ስንጸልይ ብቻዋን የምትመጣ አይደለችም። መላእክት አብረው ይመጣሉ፣ ነቢያት አብረው ይመጣሉ፣ ሐዋርያት አብረው ይመጣሉ፣ ሰማዕታት አብረው ይመጣሉ፣ ደናግል አብረው ይመጣሉ፣ መነኮሳት አብረው ይመጣሉ፣ ኪሩቤል ሱራፌል አብረው ይመጣሉ፣ ሥላሴ አብረው ይመጣሉና ድንግል ማርያም ሁሉንም ሀብት የምንይዝባት ዕቃችን ናት። እመቤታችን ይዞ መዞር ማለት ይሄን ሁሉ ሀብት ይዞ መዞር ማለት ነው። ይሄ ሁሉ ሀብት በጭንቅላት ላይ ይዞ መዞር ማለት ነው። ይሄንን እንዴት አድርገን ለህሊናችን ማስረዳት እንደምንችል እግዚአብሔር ይጻፍብን እንጂ ሌላ ነገር የምላችሁ ነገር የለኝም። እና ይሄ ነው እመቤታችንን መውደድ ማለት። እና እመቤታችን ሰማይ ናት። ምን ያወጣች? ፀሐይ ክርስቶስን ያወጣችልን። ሰማይ የዓይን ማረፊያ ነው። ቀና ብትሉ ዓይናችሁ የሚያርፈው የት ነው? ድንግል ማርያም የምናችን ማረፊያ ናት? የዓይናችን ማረፊያ ናት። ሰው ሁሉ ዓይኑን የሚያሳርፍባት ከእመቤታችን ነው። በእሱ ዓይኑን ያሳረፈ ሰው ደግሞ ተስፋውን አያጣም። ስለዚህ ዲያቆኑ ምን ይለናል? ውስተ ጽባሕ እናት የከተማ እናቶች ትልልቆቹ ባልቴቶቹ ወደ ምስራቅ ተመልከቱ ሲላችሁ ወደ ምስራቅ ተመልከቱ ማለት እመቤታችንን አስቧት ማለት ነው። ምንም ነገር ሲኖራችሁ አሁን አንድ ሰው መንገድ ላይ ሆኖ የሚለምን ሰው ወደ ምን ያያል? ወደ ሰው ለምን ይሰጡኛል ብሎ ማለት ነው። እኛ ደግሞ ክርስትናችን ህይወታችን ራሱ መንገድ ነው። እያየን መኖር ያለብን እመቤታችን ነው። ይሄንን ማሰብ እንዲሁ አባ ጊዮርጊስ እንዲሁ እንዴት አድርጎ ቢወዳት ነው። አልቦ አመ ኢይሬኪ አንቺን የማላይበት ሰዓት የለም። አልቦ አመ ኢይሄልየኪ አንቺን የማላስብበት ሰዓት እንኳን የለም ነው የሚለው። አስኩኪ በእደ ህሊናዬ ወአኮ በእደ ስጋዬ በዚህኛው እጅ ሳይሆን በነፍሴ እጅ ይዤሻለሁ ነው የሚለው። በህሊናዬ እጅ ይዤሻለሁ። አርጋኖን ብትደግሙ በጣም ደስ ይለኛል። እውነቴን ነው የምነግራችሁ። በጣም ትልቅ መጽሐፍ ነው። እመቤታችንን እንደዚህ መጽሐፍ አድርጎ የገለጠ መጽሐፍ ብዙ የለም። ውዳሴ ማርያምም እንደዚሁ፣ ቅዳሴ ማርያምም እንደዚሁ፣ ሌላውም እንደዚሁ መልካሙ ነገር ሁሉ ማለት ነው። ስለዚህ እመቤታችን እውነተኛ አይቱ ሰማይ የዓይናችን ማረፊያ በሉ እንጂ የዓይናችን ማረፊያ በሉ። ፀሐይ ያወጣችልን፣ ዝናብ ያዘነመችልን ማናት? እሷን የፈጠረልን እግዚአብሔር የተመሰገነ ይሁን።